ሰላም ሰላም ውድ የመዳም ቅመሞች እንዴት ናችሁ? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን ሁሉ ጥብቅ። ዛሬ እንግዲህ ገጠመኞቻችንን ልናወራችሁ መጥተናል። ከመዳም ቤት የገጠመን የሚያዝናና እናንተም የገጠማቸውን በኮሜንት አሳውቅን። በቀጣይ የእናንተን ያዝናና ብለን የምናስበው ነገር ይዘላችሁ እንመጣለን። እስከ መጨረሻ ተከታተሉን። ፎሎ ያላደረጋችሁ ፎሎ እያደረጋችሁ እንዲሁም ዩቲዩባችንን መሪቲው እያላችሁ ሰብስክራይብ በማድረግ ቤታችንን ቀላቀሉ። ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱን እንላለን። እና ደግሞ ዛሬ ልናወራችሁ የመጣ ነው ይሄን በጣም የሚያስገጠመኛል አሁን ድረስ ትዝ ሲለኝ በጣም ነው የምስቀው። እሺ ምንድን ነው? መጀመሪያ በቃ ምንም አላውቅም ማለት ነው። ገና ከባህር መጥቼ በአምስተኛ ቀን ሄድኩ ወደ መዳም ቤት። ከዛ ልክ በሶስተኛው ቀን ምናምን ነው መሰለኝ ምግብ እየበሉ ነው። መዳም ምግብ እየበላች ነው ልጆቿን ማለት ነው። ከዛ ሂጂ መላጊያ አንጭ ትለኛለች። ይሄ ግን እውነተኛ ታሪክ ነው። አብዛኛው ፊልም ግን ይሄ የራሴ ነው ያወራሽ ያለው። ከዛ ሂጂ መላጊያ አንጭ ስትለኝ ምን ባመጣ ጥሩ ነው ማበጠሪያ ማርያምን። እኔ ለካ እሱ ያለችው እንትን ነው መላጊያ ማለት በአረበኛ እንትን ነው ማንካ ነበር። ከዛ ማበጠሪያ ስመጣላት ጭራሽ ኦኦ ብላ ሄደች። ማበጠሪያው ተቀበለኝ ወደዛው ወደ ኪችን ኦኦ ብላ ሄደች። ከዛ በቃ ትጮኻለሽ፣ በቃ ትጮህብኛለሽ ምናምን። ከዛ በቃ አንድ ተጨንቄ ነበር። እኔ ደግሞ አጋጠመኝ የምለው ነገር ያው ቋንቋ ተለማምጄ ነው የምወጣው። አናክል ቋንቋ አስቸገረኝም። እረፍት ቤት እንደነበረ ይነግሯት ነበረ። እጽፍ ነበረ። በነገራችን ላይ መጽሐፍ ማንበብ እወዳለሁኝ። ግን ያጋጠመኝ ነገር ቢኖር አሁን ድረስ ትዝ የሚለኝ ስራ መቀየር ፈልጌ ውሸቴን ታምሜያለሁኝ ብዬ ታኘሁኝና እንደዚህ ምናምን እያልኩኝ የሁሉም ምክንያት ወደ እውነተኛ ህመም ተቀይሮብኝ እንደውም በዛ ሰዓት ራሷን ወግሞን ኩላ ጥምጥም አድርጋ ከዛ በዛው ታማ ነበረ። እናንተስ እንደዚህ አድርጋችሁ ነበር? እስኪ ያጋጠማችሁን ኮሜንት ላይ የሚያዝናና ነገር ጻፉልን። ያው በኮሜንት አሳውቁ። ደግሞ በይዘወይ እንደዚህ ሳትታመሚ ታምሜያለሁ ብለሽ እንትን ይቀየራል። እኔ ራሱ በጣም ከባድ ነው። እኔ ሁለቴም አልመች ብሎኝ በብዛት አረቦቹ አይለቁኝ በመውጣበት ሰዓት እነሱ ሲፈልጉ ብቻ እኮ ነው ደግሞ የሚለቀው። እኛ ከፈለግን ምናምን አይሆን ያጋጥማል። ወይ ብራችንን አይሰጡንም ወይንም በቃ አይፈልጉም ብቻ እነሱ ሲፈልጉ። ሌላስ ከባባ የደረሰ ያጋጠመሽ ነገር? አሁን አረቦቹ ምናምን ባለጌ ናቸው የሚሉት ነገር ሆነ? አዎ አሉ። አንዳንድ ለመተንኳስ የሚፈልጋቸው አሉ። ግን አሁን እኛ ፊታችን የኔ ስለሚደክመንም እንትንም ስለምንል ከወንዶቹ ጋር ብዙ ማለት ነው። ሁሉንም ሰዎች ግን አይተናኮሱም። ግንባር ኮስተር ያለ ሰው፣ ቀጨጭ ያለ ሰው አይተናኮሱም። ተይ እንጂ እኛንም አይተናኮሱም። በይዘወይ ግን አሉ አንዳንድ። አብዛኛው ደግሞ ሽማግሌ ናቸው። ሽማግሌዎቹ ከወጣቶቹ ይብሳሉ። የሆነ ይፈልጋቸዋል ለመተናኮስ ምናምን። ከዛ ፊቴ ያሉ ይመስላል። በቃ ይቅርታ አድርጉልኝ። ሌላ በቃ ያዝናናኛል የምለው የእኔ ገጠመኝ አይደለም። ይሄ ነው ላውራው ችግር የለውም ማለት ምን ነበር? እንትን ውስጥ ነው ሊፍት ውስጥ ገብታ ነበርና የራሴ ነው ብለሽ አታውሩ ነበር? አይ እንደዋሽ ቢገራ ጥሩ አይደል? እስኪ ምን ነው ካላስ ሰርተን አቋጭርለት